ስንዴው ሸህዬ ይለናል ስብሐት ገብረ እግዚአብሔር። እግረ መንገዴን ወሎዬዎች ወደሚያዘወትሩት ግሮሰሪ ጎራ አልኩኝ። እግረ መንገዱን ስንዴው ሸህዬ ወደ ጨዋታችን ጎራ አለ። ጅግና ደርጉን 5 ዓመት ሙሉ ገትሮ የያዘ ወንድ ለምን ኖሯል የሸፈተው? ግልገል አይገዛኝም አለ። በምን የያዙት? አቀስታ ነው ሲሉት ኢላዳ ይገኛል፣ ኢላዳ ነው ሲሉት ወለቃ በረሃ ይገባል። ወታደር ሲልኩበት ሲፈጃቸው ሰራዊት ነበረ ማለት ነው። ምን መሰልዎት? የቦረና ሽፍቶችና የጎጃም ሽፍቶች እርስ በርስ ይተዋወቃሉ። እንደ ማህበር አይነት ነገር አላቸው። ስንዴው ሸህዬ እንዲህ የሚያውቃቸውን ሽፍቶች ሁሉ ይልክባቸዋል። የደርጉን ጠበል ጠዲቅ ኑቅመሱልኝ እና ይመጣሉ። መምጣት ነው ፈጁት እንጂ የደርጉን ወታደር ተራዎቹ ሽፍቶች አዘፍኑለታል። እንዲህ ባያንቺ ያ ስንዴው ሸህዬ መጣ እንደው አውቆ አወይ መገላገል 9 ወር ተጨንቆ ሲፎክር ስንዴው ሸህዬ ሾዎቹ ልጅ ነው የሚለው። ቀላል ሰው አልነበረም። ሽፍታ ብቻ ሳይሆን አገር ጠባቂ ጭምር ነበር። ታዲያ ስንዴው ክንዱን ሳይንተራስ ማን አባቱ ቀን የደረሰው ሽፍታ ነው ገነት ይደርሽ የሚለው። እስክንትር ኢላዳ እስከ አቀስታ ድረስ ረማና አባቱን የስንዴው ሸህዬን አገር የሚዘርፍ ደፍሮ ጠቦት የሚያነሳም የለ። እውነትና ትወልደዋለቻ። ስንዴው ለራሱ ወለቃ በረሃ ግዛቱ ነው ጌታዬ። እሱ አይዘርፍም፣ ከብት አይነዳም። ይነደዋል ጅብን ነው አይነዳው። ግን ሩቅ በጣም ሩቅ አገር ሄዶ ነው የሚዘርፈው። የገዛ አገሩን የሚዘርፍ ሽፍታ አይደለም፣ ተራ ሌባ ነው። ሽፍታ አገሬውን ይጠብቀዋል እንጂ አይዘርፈው። ጃንሆይ ይህን ስለሚያውቁና ጦርነት ቢመጣ ከሽፍታ እኩል እንደሌለ ስለሚያውቁ ሽፍታን እጅግም አይከታተሉም ነበር። ደርጉ ነው ለቅሞ የጨረሳቸው። ቦረናን ቀሚስ ነው ማለብሳት ብሎ ፎክሮ ነበር። የሰላቢ አላህ ይፍጀዋቡ። ስንዴውን አንድ ቀን አይቼው አውቃለሁ። ጠይም ነው፣ መካከለኛ ቁመት። ፈረሱ አይፈረሱ ትልቅ ነው፣ ከሌላ ፈረስ ይበልጣል። ነጭ ነው፣ በጣም ነጭ። ጭራው ረጅም ሆኖ ተጎንጉኖ ጫፉ ላይ እንደ ሪባን አይነት ቋጠሮ ተቋጥሯል። አይማማሩ እርካቡን ረግጦ ገና ቁጭ እንዳለበት 2 የፊት እግሩን አንዴ ወደ ሰማይ አነሳና ጋለበ። አይሻምርባቸው ስንዴውና ፈረሱ ከአይን እስኪሰወሩ ተከተልናቸው። ያን ፈረስ ማን ይቀመጠው ይሆን? ለመሆኑ ስንዴው ሸህዬ አገሩ ማን ይባላል? ክፍክፎ የራራጣ ቦረና ወሎ ኢትዮጵያ ያ በሕይወቱ ሳለ ነበር። ዛሬ ስንዴው ሸህዬ በሚገኘው እንደዚህ አይነቱ ወግ ጨዋታ ውስጥና ዘፈኖች ውስጥ ነው። ስንዴው ሸህዬ ፈረሱ ነጭ፣ ልብሱ ነጫጭ፣ ይወረወራል እንደ ልምጭ። አያህ ይቺ ድንቅ ግጥም ታላቅ እህቷን አስታወሰችኝ። ቀደም ሲል ስለዚህ አገር ጀግና የተዘፈነች ተደጋግማ በራዲዮ ሰምቻት በቃሌ ያስኳት። ቦረና 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 ገነቴ አብረከረከች ገባች በጉልበቴ። መክፈቿም አዝማቿም ናት። ስትቀጥል አገርህን ካሞጋገስክ በኋላ አገርህን ያበቀለቻትን ውቢት ወይም ያፈራችውን ጀግና ማሞገስ ማመስገን ማስዋብ ነውና የዘፈን ቁም ነገሩ። አሊ በለው መጣ ቦረና ደረሰ የፈረሱን ጭራ እየነሰነሰ ሰው እንደ ገለባ እያግበሰበሰ። አየህ አንዳንዱ አዝማሪ ደግሞ የምትቀጥለውን ነው አዝማች የሚያረጋት። አዝማች ማለት እየተደጋገመ የሚመጣና የሚከተሉትን ግጥሞች የሚጠራ የሚያመጣ የሚያዘምት ግጥም ነው። ከለላ ያሊ በለው መንደር ነች። ከለላ ነው ቤቱ፣ ከለላ ነው ቤቱ፣ ከለላ ነው ቤቱ ያበራል ጥይቱ። አሊ በለው ግን ለምን ነበር የሸፈተው ብዬ ጠየቁ። መች ሽፍታ ነው እንግዲህ ያሳ ሌባን ቀጣፊን ዘራፊን ሽፍታን ከቦረና ያጠፋ አገረ ገዢ ነው። እነሆ በረከት ብያበቃው አባ ኪዳነ ማርያም እንደሚሉት